ኦኬ ተመልካቾቼ ይሄው ስፌታችን ይችላልሳልናለች ባልኳችሁ መሰረት ከዚህ እኩል ስለምንሰፋ ይሄው መለካት ይቻላል ይሄው ጠንካራ ናት አሁን እየሰበር ጥለቱን እየሰበር እንደዚህ ጥለቱን እየጣል ነው የምንሄደው አሁን አረንጓዴ ስለሆነ ጫው ላይ እንሄድና እንደፈለጋችሁ ማስገባት ትችላላችሁ ይሄን መቋጠርም ትችላላችሁ ወይም እንዲ አርጋችሁ ማስገባት ትችላላችሁ ሁልጊዜ እንትን ስትቀይሩ ማለት ነው ጥለት ስትቀይሩ እንዲ ማድረግ ትችላላችሁ ወይም እንደዚህ ታረጉና ተወጉና እንደዚህ ተወጉና እንዲ ታመጡና ከዛ ትመልሱታላችሁ ማለት ነው በዚህም ታረጋላችሁ ወይም ደግሞ ዝም ብላችሁ አጥፋችሁ ማስገባት ትችላላችሁ ማለት ነው አሁን እየተቋጠረ ነው ይዞልኛል ብቻውን ይወጋለን ያው እና ጥለቱን እየጣል በዛው እየሰበር ነው የሚሄደው ለዲዛይኑ ማለት ነው ለአይን ብቻ ቢጫዋን ትንሽ ነው ማረጋት አሁን ማሳያችሁ ማለት ስመለስ ቢጫዋ እያደገች አሁን ቢጫዋ እንደዚህ እያደገች ስለምትሄድ እዚህ ጋር ቢጫ ቢጫዋ ማለት ነው እና የሚቀጥለው ቀይ ነው ቀይን ደግሞ ረዘም አረጋዋለሁ አሁን አረንጓዴው እዚህ ጋር ሰፊ ነው ከዛ ደግሞ ቢጫው ትንሽ ነው ከዛ ቀዩ ሰፋ ያለ ነው ከዛ አረንጓዴ እንደዚህ ያልኩኝ እሄዳለሁኝ አሁን እየሰበርኩት እዚህ በኋላ መቀጠለው ደግሞ ቀይ ነው ማለት ነው ይሄው ቀዩን አሁን ቀደም በመቋጠሪያው አሳይቻችኋለሁ አሁን ደግሞ በሳልቋጥር አስገብቼ ነው ማሳያችሁ ይሄው ስቀጥለው ማለት ነው እዚህ አዝወሩና ይሄው አሁን እንግዲህ ሰፊ ነው የሚሆነው ማለት ነው እንደ አረንጓዴው የሰበራችሁ ሙዳው ይሄው ወደ ውስጥ ያስገባችሁ ይሄው ተመልካቾቼ እንግዲህ ቅድም እንሰብራታለን ያልኳችሁ ሰብረናት እንትኑንም ያወጣን ዲዛይኑንም ያወጣን ይችላልናለች ይሄው አሁን ይሄው እንደምታዩኝ ከዚህ ነው የሰበርኩት ከዛ ይሄው ዲዛይኑ እንዲ አንዱን እናሰፋለን ከዚህ ይሰፋል ከዚህ እየጠበበ ነው መጣው ከዚህ ደግሞ እየሰፋ ነው መጣው ከዚህ እየጠበበ ይመጣል ከዚህ እየሰፋ ከዚህ እየጠበበ ከዚህ እየሰፋ ይው እንደዚህ አርገን የሰፋ ነው እንግዲህ ለሷሁንም ሰላም ተመልካቾቼ ይሄው ስፌታችን እያደገችልን ነው ከመቁረጤ በፊት አንዴ መለሳለሁ ስላልኳችሁ ይሄው ተመልሻለሁኝ ያው እዚህ ያረግን ሰፍተናል ስፌታችን ውስጥ እንከን ወጥቶለታል ካላችሁ ንገሩኝ ይሄው ዲዛይኑን ከፈለጋችሁ እዚህ ጋር ጠባብ የነበረውን እያሰፋን መጥተናል እዚህ ጋር ደግሞ ሰፊ የነበረውን እያጠበብን መጥተን ይሄው የልቆረጣ አካባቢ እየቀጠለ ይመጣል ይሄው ገና ሲጀመር እንዳሳየዋችሁ እናንተ መቋጠር ትችላላችሁ ነገ እንዲህ አስገባና ከዛ እንዲዛታለሁ እቺን አጥፋረግና ከዛ በኋላ መውጋት ነው ይሄው ስጋናት ያለች በዛው ተጠብቃለች መውጋት መጠንጠን ከእንትን ካላችሁ በጣም እንትን ይላል ጥንካሬ የለውም ለምበት ይላል መውጋቱ ነው ተብሎ የስንዶዶም ያክረማም ከተጠነጠነ ለምበት ነው ይሄ የከረም ግን መውጋቱ ጥንካሬ ሰጥቷል የመጀመሪያው ፓርቱ ብቻ ነው እንጂ የጠነጠንኩት ሌላው የጠነጠንኩት የለም ለዚህ ነው ያው አላችሁ ይታያላል ኦኬ ተመልካቾቼ ይሄው ስፌታችን ወደ ማለቁ ነው እንግዲህ
ይሄው እንትኑ ከለሩን ጨርሰናል። ይሄው አልቋል። እቺ አልቃለች። አሁን ይሄ አረንጓዴው ነው የሚቀርና አንድ ዙር አረንጓዴ መስፋት አለብኝ ማለት ነው። ይሄው ሁለቱም እኩል ነው። አሁን አንድ አረንጓዴው አንድ ዙር አዙሬ ቆርጣለሁ ማለት ነው። ነው መስፋት ትንሽና ከዛ እንደገና ልጨርስ ደግሞ መጥቼ እናተያያለን ማለት ነው። አንድ ዙር ሲቀር ይሄው እንግዲህ እዚህ ዙሩ ላይ ስደርስ እንገናኛለን። እዚህ ዙሩ ላይ ሳልደርስ ማለት ነው እንገናኛለን። እሺ ተመልካቾቼ ይሄው ስፌታችን ይችን ደረሰችልን። እንግዲህ መቁረጫችን ሰዓት ደርሷል። እዚህ ጋር አረንጓዴው ላይ አንድ ዙር አረንጓዴ ስላልኳችሁ አረንጓዴው ዙር ላይ ስትደርስልን እንቆርጣለን። ከዛ ደግሞ ክዳኑን እንጀምራለን። እንሄድ ድረስ አሁን ስንቆርጥ እንዳያችሁን በአንድ አይደለም የምንቆርጠው። አንዱን ረዘም አንዱን አጭር አንዱን መካከለኛ ለምን ሾል እያለ እንትን እንጂ በአንድ እንዲሰበር አይደለም። እና ከዚህ ከታችኛው እንጀምራለን። ከዛ ደግሞ ትንሽ ከፍ አድርገን ደግሞ ሁለተኛውን እንቆርጣለን። ከዛ ደግሞ እቺኛውን ደግሞ ረዘም እናደርጋታለን። አሁን በአንድ አይቆረጥልንም። ይሄው ያገና ቆረጥናት ችንደፍና ከዛ ክዳናችንን እንጀምራለን ማለት ነው። ግጠሙን እንደዚህ ያረግን ብንሰፋ ጥሩ ይመስለኛል። የሀገራችንን ባህል ስፌት ሲሰፋ ደግሞ ጎን ለጎን ፈትል አለ። ይቺ ልቃቂት ማስቀመጫ የምንላት ናት ሀገራችን። አሁን ትንሹ ያስቀምጣሉ ልቃቂት ይላሉ ሴቶቻችን። ደቦ ይገባሉ ለማህበርም ለምንም ልብስ ለማሰራት እና ልቃቂት ተረኛው ቤት ይዘውበት ፈትላቸውን ይዘው የሚሄዱበት እቺን ትንታክል ይሰፋሉ። በየቤቱ ተራው ለደረሰው ቤት የፈተሏት ልቃቂት ይዘውባት ይሄዳሉ። እና ለተመሳቸዋለች ይቻው እንግዲህ እንችለው እቺን ሰፍቻለሁ። እናንተም ደግሞ ምን አይነት አስተያየት እንዳላችሁ ቀበላለሁ። ሰብስክራይብ፣ ኮሜንት፣ ላይክ አይረሳ። እንግዲህ እቺን አድርጋችሁ ያችሁ ነው ወደ ኋላልና ትንሽ እንዳይል ወጣት ነው። በዚሁ ላይ እንትኑ ጀምራለሁ። ክዳኗን ይሄው ተሰሳትኩት ካለ ነገሩኝ።